ስሟ የኢንዱስትሪ ዕቃዎች የጥራት ልኬት ነው። በጥራት ከሷ በላይ ላሳር የተባለላት። ሕዝቦቿም ቢራ እንደሚወዱ እናውቃለን። የዳቦ ፍቅራቸውን ግን ማን ነገረን? ቢራ ምግብ እንጂ መጠጥ አይደለም ብለው ማመናቸው ሊያስደንቀን ይችላል። የዳቦ ፍቅራቸው ግን የቢራ ፍቅራቸውን ሳይገዳደረው አይቀርም። ዕድሜ ልካቸውን የዳቦ አይነት ሲፈጥሩ የኖሩ ነው የሚመስሉት። ከ3000 በላይ የዳቦ አይነቶች አሏቸው። ሙዚየም ከፍተው ዳቦ የሚያስጎበኙ የመጋገር ጥበባቸውን በዩኔስኮ የማይዳሰስ ቅርስነት ያስመዘገቡ ሕዝቦች ናቸው። ቋንቋቸው ቢከብድም የኑሮ ጥራታቸው ግን ያስቀናል። የትምህርት ቤት ክፍያን በማስወደድ ዕውቀትን ሸቀጥ፣ ትምህርትን ቅንጦት ላደረጉ አገራት አስተማሪያቸው ናት። ትምህርት እንደምንተነፍሰው አየር ሁሉ ለሰው ዘር በሙሉ በነጻ ሊሰጥ የሚገባው ጸጋ እንጂ ሊነገድበት አይገባም ብላ ታምናለች። ለዚህ እምነቷም ትገዛለች። በየዓመቱ ለ450 ሺህ የዓለም ዜጎች ነጻ የትምህርት ዕድል ትሰጣለች። አውሮፓዊት አገር ናት። በአህጉር አውሮፓ በቆዳ ስፋት 7ኛ፣ በሕዝብ ብዛት 3ኛ፣ በኢኮኖሚ ደግሞ 1ኛ ደረጃ ላይ ተቀምጣለች። ፌዴራል ሪፐብሊክ ኦፍ ጀርመን የኢኮኖሚዋ ግዝፈት ከአሜሪካና ከቻይና ቀጥሎ በዓለም 3ኛ ደረጃ ላይ አስቀምጧታል። በ4.9 ትሪሊየን ዶላር ጂዲፒ የአውሮፓን ጂዲፒ 28 ከመቶ ትሸፍናለች። ጀርመን የሚለው ስሟ ከ986 ዓመተ ምህረት ጀምሮ በግዛትነት የሚታወቅ ቢሆንም የዛሬውን ቁመና ይዛ የሀገርነት ማዕረግ ካገኘች ግን ገና 154 ዓመቷ ነው። እንደ አውሮፓውያን አቆጣጠር በ1971 የተመሰረተች አገር ናት። ዘመናዊውን የአውቶሞቲቭ ኢንዱስትሪ አመጣ የወለደች፣ በፍጥነት መንገድና በባቡር መሰረተ ልማት የምትታወቅ፣ በመድኃኒት በመኪናና በማሽነሪ ምርቶች ዝነኛ የሆነች አገር ናት። የስደተኞች አገርም ትባላለች። በ2023 ለምሳሌ 1.9 ሚሊዮን ስደተኞችን ተቀብላለች። በዛሬው ጉዟችን ጎብኘት አድርገናት እንመለሳለን። መገኛዋ መካከለኛው አውሮፓ ነው። 9 ጎረቤቶች አሏት። 84 ሚሊዮን ዜጎቿ በ16 ግዛቶቿ ውስጥ ይኖራሉ። የቆዳ ስፋቷ 357 ስኩዌር ኪሎ ሜትር ነው። ማነጻጸር ካስፈለገ ከኢትዮጵያ በ3 እጥፍ ታንሳለች። ዋና ከተማዋ በርሊን ትባላለች። የአገሪቱ ትልቋ ከተማም ናት። ሃምቡርግ፣ ሙኒክና ኮሎኝ እስከ 4 ያለውን ደረጃ ይይዛሉ። የባቫሪያ ግዛት ዋና መቀመጫዋ ሙኒክ የታዋቂው የእግር ኳስ ክለብ የባየር ሙኒክና የታዋቂው መኪና አምራች ድርጅት የቢኤምደብሊው መቀመጫም ናት። 1.5 ሚሊዮን ዜጎች ይኖሩባታል። ጀርመናዊነቷ የሚጫናት ከተማ ናት። ኦክቶበር ፌስት አንዱ ነው። 7 ሚሊዮን የሚደርሱ የዓለም የቢራ ወዳጆች አንድ ላይ ተሰባስበው ቢራ የሚጠጡበት ዝነኛ የቢራ ፌስቲቫል ነው። ከመስከረም 20 እስከ ጥቅምት 5 ለ16 ቀናት ይካሄዳል። ፌስቲቫሉ ለሙኒክ በየዓመቱ 1.2 ቢሊዮን ዩሮ ገቢ ያመነጫል። ቢራ ምግብ እንጂ ምኑን መጠጥ ነው ብለው የሚያምኑ የጀርመን ዜጎች የሚገኙባት ከተማም ናት። የቢራ ፍቅራቸው ግን በመጠጥ ብቻ አይገደብም። የቢራ ሳውናና የቢራ ስፓም አላቸው። በቢራ ተዘፍዝፈው በቢራ እየታጠቡ ቢራ የሚጠጡበት። ብዙ ቢራ በመጠጣት ዓለማችን ላይ ጀርመናውያንን የሚበልጧቸው ቼክ ሪፐብሊካውያን ብቻ ናቸው። በጀርመን 1500 የቢራ አይነቶች፣ 1200 የቢራ ድርጅቶችና 5000 የቢራ ብራንዶች ይገኛሉ። ኢንዱስትሪው ለጀርመን ኢኮኖሚ በዓመት የ9 ቢሊዮን ዩሮ አስተዋጽኦ ያደርጋል። የ43000 ዜጎች መኖሪያ የሆነችው ሮተንበርግ ለፊልም ቀረጻ የተሰራች የምትመስል ውብ ጥንታዊት ከተማ ናት። የወደብ ከተማዋ ሃምቡርግ በምሽት ሕይወቷ ትታወቃለች። የውሃ ቦዮቿ በቁጥር ከኔዘርላንዷ አምስተርዳም ከጣሊያኗ ቬነስም ይበልጣሉ። የአውሮፓ ማዕከላዊ ባንክ መቀመጫዋ ፍራንክፈርት ጀርመን ውስጥ ብዙም ባልተለመዱ ሰማይ ጠቀስ ሕንፃዎቿና በፋይናንስ ማዕከልነቷ ትለያለች። ላይፕዚግን አዲሷ በርሊን ይሏታል። በሙዚቃ ፍቅሯን የምትታወቀው የሜርሴዲስ ቤንዝና የፖርሻ መቀመጫ የሆነችው ሽቱትጋርት የጀርመን የመኪና ዋና ከተማ ትባላለች። ደቡብ ምዕራባዊቷ ሃይደርበርግ የትምህርት ከተማ ናት። በእርግጥ ጀርመን ራሷ የትምህርት አገር ናት። በአብዛኞቹ የዓለማችን አገራት ትምህርት ንግድ ከሆነ ቆየ። የመማር ፍላጎቱም ችሎታውም እያላቸው የመክፈል አቅም ስለሌላቸው ብቻ በትምህርት ገበታ ላይ የማይገኙ ወይም በብድር ተምረው ዕድሜ ልካቸውን ዕዳ ሲከፍሉ የሚኖሩ የዓለም ዜጎች ቁጥር ስፍር የላቸውም። አንዳንዴም ትላልቅ የትምህርት ተቋማት የሚጠይቁትን ገንዘብ መክፈል ስለማይችሉ ብቻ ወደማይፈልጉት የትምህርት ተቋም ሄደው ያልመረጡትን የትምህርት አይነት ተምረው የማይወዱትን ሥራ እየሰሩ የማይፈልጉትን ሕይወት የሚኖሩ የዓለም ዜጎች ብዙ ናቸው። አሜሪካ፣ እንግሊዝ፣ አውስትራሊያ፣
ካናዳና ሲንጋፖር የትምህርት ወጪ ውድ ከሆነባቸው የዓለም ሀገራት ቀዳሚውን ስፍራ ይይዛሉ። ጀርመን ግን ሌላ ሀገር ናት። ትምህርት ለሁሉም የሚል እምነት አላት። 428 ከፍተኛ የትምህርት ተቋማቶቿ በዓመት 2.8 ሚሊዮን ተማሪዎችን ተቀብለው በነፃ ያስተምራሉ። ከዚህ ውስጥ 450 ሺህ የሚሆኑት ነፃ የትምህርት ዕድል ተሰጥቷቸው ጀርመን የገቡ ዓለም አቀፍ ተማሪዎች ናቸው። ጀርመን የምትሰጠውን ነፃ የትምህርት ዕድል በመጠቀም የህንድ፣ ቻይና፣ ቱርክ፣ ኦስትሪያና የኢራን ዜጎች በቁጥር ቅድሚያውን ይይዛሉ። ጀርመኖች ትምህርት በነፃ ሲያቀርቡ፣ ተማሪዎች ደግሞ የኑሮ ወጪያቸውን በራሳቸው የመሸፈን ኃላፊነት አለባቸው። በእርግጥ ጀርመን እየተማሩ መስራት የሚችሉባት አገርም ናት። ይህም ሁለት አማራጮች አሉት። የመጀመሪያው ተማሪዎች በተማሪ ቪዛ ብቻ በሳምንት እስከ 20 ሰዓት ተቀጥረው መስራት ይችላሉ። የሚያገኙት ገቢም ግብር አይከፈልበትም። ሁለተኛው ደግሞ ዩኒቨርሲቲው ራሱ የሥራ ዕድል ያመቻችሎታል። ወይም ሥራዎት የትምህርቱ አካል ሆኖ በቋሚነት በአንድ ድርጅት ውስጥ ተቀጥረው እየሰሩ መማር ይችላሉ። ዱዋል ስተዲ ፕሮግራም ይሉታል እነሱ። ለምሳሌ የኢንጂነሪንግ ወይም የኮምፒውተር ሳይንስ ተማሪ ነዎት እንበል። እርሶ የሚማሩበት ዩኒቨርሲቲ ከጀርመኑ መኪና አምራች ድርጅት BMW ጋር ስምምነት ይኖረዋል። ስምምነቱ የዩኒቨርሲቲው ተማሪዎች በBMW ፋብሪካ ውስጥ የተግባር ስልጠና እንዲወስዱ፣ በስልጠናው ወቅት ግን እንደ ሰራተኛ ተቆጥረው መደበኛ የሥራ ሰዓትና ደሞዝ እንዲኖራቸው የሚያስገድድ ነው። የአፕላይድ ሳይንስ፣ ኢንጂነሪንግ፣ ቢዝነስ፣ ኮምፒውተር ሳይንስና የሕክምና ተማሪዎች በብዛት የዚህን አይነት ዕድል ያገኛሉ። አንዳንዴም ቀጣሪ ተቋማት ራሳቸው ሰራተኞቻቸውን ለማስተማር ተመሳሳይ ዕድል ስለሚያመቻቹ ቀጣሪ ድርጅቶች ጋር በመሄድም ዕድሎን መሞከር ይችላሉ። የዱዋል ስተዲ ፕሮግራም ተማሪዎች ከዩኒቨርሲቲያቸው የአካዳሚክ ከቀጣሪ ድርጅቱ ደግሞ የተግባር ስልጠና የምስክር ወረቀት ስለሚሰጣቸው ተመርቀው ሲወጡ በዛው በድርጅቱ የመቀጠል ወይም በሌሎች ተቋማት በጥሩ ደሞዝ የመቀጠር ዕድላቸው ይሰፋል። የጀርመን የትምህርት ሥርዓት በሀገራችን ከምናውቀው በእጅጉ ይለያል። በሴሚስተሩ ከሚሰጡ ኮርሶች የፈለጉትን መርጠው መውሰድ፣ የቀሩት ለቀጣይ ሴሚስተር ይቀመጡልኝ ማለት ይችላሉ። አንዴ ዩኒቨርሲቲው ከተቀበሉትና ለሴሚስተሩ መመዝገቦን ካረጋገጡ ሌክቸር ለመከታተል ዩኒቨርሲቲ መመላለስ ግዴታ አይደለም። በአካል መገኘትን አስገዳጅ የሚያደርጉ የላብራቶሪ የቋንቋና የወርክሾፕ ክፍለ ጊዜዎች ከሌሎት በቤቶ እያጠኑ ለፈተና መምጣት ይችላሉ። በሴሚስተሩ መጨረሻ ግን ቀጣይ ጣፈንታውን የሚወስን የ2 ሳምንታት ፈተና ይጠብቆታል። መርሳት የሌለቦት ታዲያ የዩኒቨርሲቲው ተማሪ መሆኖት ብቻ ፈተና ላይ አያስቀምጦትም። ፈተና ለመቀመጥ እንደ አዲስ መመዝገብ ይኖርቦታል። እንዲህ ለቀቅ ባለው የትምህርት አሰጣጣቸው ምክንያት ተማሪዎች በዩኒቨርሲቲው አካባቢ ስለማይቆዩ በሌላው ዓለም የምናውቀው አይነት የዩኒቨርሲቲ ማህበራዊ ሕይወት በጀርመን እምብዛም የተለመደ አይደለም። አለ ከተባለም ቀድሞ የሚተዋወቁ ጓደኛሞች በቀደመ ግንኙነታቸው ዙሪያ የሚመሰርቱት የጓደኝነት ሕይወት ነው። አንዳንድ መቀራረብን የሚያበረታቱ የዩኒቨርሲቲ ክበቦች ቢኖሩም እነሱን መቀላቀሉም ቢሆን ለኢንተርናሽናል ተማሪዎች ቀላል አይደለም። ጀርመን በየዓመቱ 400,000 ሰራተኞች ወደ አገሯ እንዲገቡ ትፈልጋለች። ይህንን ዕድል ለመጠቀም 2.3 ሚሊዮን የዓለም ዜጎች በየዓመቱ የቪዛ ጥያቄ ያቀርባሉ። ችግሩ ግን ጀርመን የቴክኖሎጂ አምራች ብትሆንም የቴክኖሎጂ አጠቃቀሟ ለአርአያነት የሚበቃ አይደለም። በመንግሥት ተቋማት በኦንላይን የሚያልቁ ጉዳዮች ጥቂት ናቸው። በተለይም የቪዛ ፕሮሰሳቸው ቢሮክራሲው አሰልቺ ነው። በአካል ኤምባሲ መገኘት፣ አሰልቺ የሆኑ ረጃጅም ቅጾችን መሙላት፣ ተደጋጋሚ ቀጠሮችን ማለፍና ቀጥተኛ ከሆነው የጀርመናውያን ባህሪ ጋር መጋፈጥን ይጠይቃል። በእርግጥ ከመሸም ቢሆን ከጃንዋሪ 1 2025 ጀምሮ የቪዛ ፕሮሰሳቸውን ወደ ኦንላይን ቀይረውታል። ይህም ለሥራ፣ ለትምህርት፣ ለስልጠናና ከቤተሰብ ጋር ለመቀላቀል የቪዛ ጥያቄ ለሚያቀርቡ የጀርመን ተጓዦች የምስራች ነው። ከዚህ በኋላ በአካል ኤምባሲ መገኘት የሚጠበቅቦት ለኢንተርቪውና ለአሻራ ሲቀጠሩ ብቻ ነው። የጀርመን ቀዳሚው ደካማ ጎኗ ቋንቋዋ ነው ማለት ይቻላል። በእርግጥ አብዛኞቹ ጀርመናውያን እንግሊዘኛ ማውራት ይችላሉ። ሆኖም በገዛ ሀገራችን ስደትን መርጠው ከመጡ ዜጎች ጋር በእንግሊዘኛ ለማውራት የምንገደደው ምን ተዳችን ይላሉ ብዙዎቹ። ከክፋት ሳይሆን ስደተኞች የእነሱን ቋንቋ እንዲለምዱ ካላቸው ፍላጎት የተነሳ ነው። ቋንቋቸውን ለመልመድ የሚጥሩ ሰዎችን ለማገዝ ያላቸው ፍላጎት ይህንን ያሳያል። ቋንቋቸውን በደንብ ባይችሉ እንኳን ጥረት ካሳዩ ቀጣጥለው ለመስማት የእርዳታ እጃቸውን ለመዘርጋትም አይቸገሩም።
ጀርመንኛ ካልቻሉ ግን ሕይወት በጀርመን ቀላል አትሆንም። ችግሩ ቋንቋቸው ሕይወትን ቢያቀልም ለመልመድ ግን ቀላል አይደለም። 35 አይነት ዘዬዎች አሉት። 60 ከመቶ ከእንግሊዝኛ ጋር ይመሳሰላል ቢባልም ድምጸቱ ግራ ማጋባቱ አይቀርም። እንደምንም ከቻሉት ግን ከጀርመን አልፎ በኦስትሪያ፣ በሊክተንሽታይን፣ በስዊዘርላንድና በሉክዘምበርግ ብሔራዊ ቋንቋ ሆኖ ስለሚያገለግል አማራጮችን ያሰፋሉታል። በጀርመንም ቢሆን በየትኛውም የመንግሥት ተቋም ተገኝተው መንግሥታዊ ጉዳዮችን ለመጨረስ፣ በቶሎ ሥራ አግኝቶ ለመቀጠር፣ በዕለት ተዕለት ሕይወቶም በካፌ፣ በሬስቶራንት፣ በሱፐርማርኬት ሕክምና ለማግኘት፣ ቤት ለመከራየት፣ የባንክ አካውንት ለመክፈት፣ በተለይም ኑሮዎት በትናንሽ የጀርመን ከተሞች ከሆነ ለእያንዳንዷ እንቅስቃሴዎት ቋንቋውን መቻል ግዴታ ይሆንቦታል። ለጀርመን አዲስ ከሆኑ አንድ ነገር እንመርቅሎት። ጀርመኖች አፍጠው ሲያዩ ለይሉኝታ ታክል አይናቸውን አይሰብሩም፣ እርሶ ፊቶትን ካላዞሩ በቀር። በእርግጥ በሀገራችንም ቢሆን ይህ ሊያጋጥሞት ይችላል፣ ከፊት ለፊቶት ያለን ሰው ሾፍ አድርጎ ማለፍ። ሆኖም ፈረንጆች ለምንም ነገር ግድ አይሰጣቸውም ሲባል ነውና የምናውቀው። በፈረንጅ ሀገር ይህ ይገጥመናል ብለን አንጠብቅም። በተለይም በጀርመን በሚኖሩት የመጀመሪያዎቹ ሳምንታት ምን አይተውብኝ ይሆን ብለው ቤት እስኪገቡ ሊቸኩሉ ወይም የስልኮትን ካሜራ ከፍተው ፊቶትን ደጋግመው ሊመለከቱ ይችላሉ። ይህ ያጋጠሞት ባቡር ውስጥ ከሆነ ደግሞ ሲፋጠጡ መዋል ነው። ይህ የአዳዲስ ገቢዎች ሁሉ ገጠመኝ ነውና እንዳይደናበሩ። ምናልባትም ጀርመን ሄደው ይህንን ካላስተዋሉ እድለኛ ነዎት ማለት ነው። ላምቦርጊኒ የጣሊያን፣ ቤንትሌ የእንግሊዝ፣ ቡጋቲ የፈረንሳይ፣ ስካኒያም የስዊድን እንደሆኑን የምናውቀው። የእነዚህ ሁሉ ብራንዶች ዋነኛው ባለቤት ግን የጀርመኑ ቮልስዋገን ግሩፕ ነው። ጀርመን የመኪና አገር ናት። በ2023 ለምሳሌ ከአውቶሞቲቭ ኢንዱስትሪ ብቻ 558 ቢሊዮን ዩሮ ገቢ አግኝታለች። ዘርፉ ለ800 ሺህ ዜጎቿ የሥራ ዕድልን የፈጠረ ሲሆን BMW፣ ሜርሴዲስ ቤንዝ እና ቮልስዋገን ደግሞ ቀዳሚ የመኪና አምራች ድርጅቶቿ ናቸው። ቮልስዋገን ብቻውን የ13 ዝነኛ ታዋቂ ብራንዶች ባለቤት ነው። በአገራችን ቮልስዋገን ሲባል ቀድማ ወደ አእምሮአችን የምትመጣው ይህችኛዋ ጥንጥዬ መኪና ናት። በእርግጥ መኪናዋ በአገራችን ብቻ ሳይሆን በመላው ዓለም ዝናዋ የናኘ ነው። እውነተኛ ስሟ ቮልስዋገን ቢትል ይባላል። 22.5 ሚሊዮን ሽያጭ በማስመዝገብ በምድራችን ላይ በብዛት ከተሸጡ የመኪና ሞዴሎች ከቶዮታ ኮሮላ ቀጥሎ ሁለተኛ ደረጃን ይዛለች። መኪናዋ የአዶልፍ ሂትለር የሐሳብ ውጤት ናት። ሂትለር በሕይወት ዘመኑ ሠራው ተብሎ የሚታመን ጥሩ ነገር ቢኖር የቢትል መኪኖችን ለማምረት ሐሳብ ማመንጨቱ ነው። በ1930ዎቹ የመኪና ባለቤት መሆን ቅንጦት ነበር። መኪና ለመያዝ አንቱ የተባሉ ሀብታም መሆን ግድ ነው። ሂትለር ደግሞ ለመኪና የተለየ ፍቅር ነበረው። ሀገሩን መኪና አምራች፣ ዜጎቹንም የመኪና ባለቤት ማድረግ ፈለገ። እናም በ1934 በዝቅተኛ ዋጋ ለአብዛኛው ሕዝብ የሚሸጥ መኪና እንዲሰራ ትዕዛዝ ሰጠ። የዛሬዎቹ ፖርሻ መኪኖች መስራች የሆነው ታዋቂው ኢንጂነር ፈርዲናንድ ፖርሻ ሂትለር የጠየቀውን የመኪና ዲዛይን ሰርቶ አስረከበ። የመኪናዋ ስምም ቮልስዋገን ተባለ። በወቅቱ ቮልስዋገን የሚለው መጠሪያ መኪናዋ ለሕዝብ መሰራቷን ለማመላከት የተሰጠ እንጂ የብራንድ ስም አልነበረም። ቮልስዋገን በጀርመንኛ የሕዝብ መኪና እንደማለት ነው። እንደ አውሮፓውያን አቆጣጠር በ1938 አዲሷ የቮልስዋገን ቢትል መኪና መመረት ጀመረች። በ1939 ሁለተኛው የዓለም ጦርነት ሲቀሰቀስ ግን ፋብሪካው የቢትል መኪኖችን ማምረት አቁሞ ወታደራዊ መኪኖችን ማምረት ጀመረ። በጦርነቱ ጀርመን ስትሸነፍ እንግሊዝ የቮልስዋገንን ፋብሪካ ተቆጣጠረችው። ወዲያውም የቢትል መኪኖችን በግፍ ማምረት ጀመረች። ለማምረት ቀላል የሆነው ዲዛይኗ፣ ብዙ ጥሬ ዕቃ ለመፍጀቷ፣ ነዳጅ ቆጣቢነቷ፣ የዋጋዋ ማነስና ከምንም በላይ ረጅም ዓመት ማገልገል የሚያስችለው ጥንካሬዋ ቢትል መኪናን ተወዳጅ አደረጋት። በ1949 አሜሪካ፣ በ1950ዎቹ ደግሞ ኢትዮጵያን ጨምሮ ለአፍሪካ ገበያ ቀረበች። በአገራችን የሚገኙ ቢትሎች ያረጁ በመሆናቸው አብዛኞቻችን የመኪናዋ ምርት በ1960ዎቹ የቆመ ይመስለናል። በእርግጥ ከ1980ዎቹ በኋላ በቢትል መኪኖች ላይ የዲዛይን ለውጦች የተደረጉ ቢሆንም በይፋ መመረት ያቆሙት ግን እንደ አውሮፓውያን አቆጣጠር በ2019 ነበር። አብዛኞቹ የአውሮፓ የመኪና ብራንዶች ባለቤቶቻቸው ጀርመናውያን ናቸው ማለት ይቻላል። ሮልስ ሮይስ ለምሳሌ እንግሊዞች የሚኮሩበት መኪናቸው ነው። የመኪናው ዋነኛ ባለቤት ግን የጀርመኑ BMW ነው። ጀርመኖች መኪና ማምረት ብቻ ሳይሆን መኪና መንዳትም ይወዳሉ። በሰለጠነው የዓለም ክፍል ባልተለመደ መልኩ
በአብዛኞቹ የጀርመን ጎዳኖች የመኪና የፍጥነት ወሰን የለም። አውቶባን ይሏቸዋል እነሱ። የፍጥነት መንገድ ልንላቸው እንችላለን። አንዴ ጎማዎት እነዚህን ጎዳኖች ከረገጠ የመኪናዎትን ፍጥነት መፈተሽ ይችላሉ። የፍጥነት ወሰን ባይኖርም በተቻለ መጠን ግን በሰዓት ከ130 ኪሎ ሜትር በላይ ባይነዱ ይመከራል። ጀርመን አዲዳስ እና ፑማ የተሰኙ ተቀናቃኝ የስፖርት ትጥቅ አምራች ድርጅቶች አገርም ናት። ሁለቱ ብራንዶች የአንድ አገር ብቻ ሳይሆኑ የአንድ ከተማ ያውም በሁለት ወንድማማቾች የተመሰረቱ ድርጅቶች ናቸው። ሆኖም ድርጅቶቹ በጠላትነት ወንድማማቾቹም በነፍስ በመፈላለግ ነው የሚታወቁት። ጠላትነታቸው ከእነሱ አልፎ የከተማዋን ነዋሪ ለሁለት የከፈለ ነው። ወንድማማቾቹ አዶልፍና ሩዶልፍ ዳዝለር ይባላሉ። አዶልፍ ዳዝለር የአዲዳስ፣ ሩዶልፍ ዳዝለር ደግሞ የፑማ መስራች ናቸው። የድሃ ልጆች ነበሩ። አባታቸው ጫማ በመስፋት እናታቸው ልብስ በማጠብ የሚተዳደሩ። ሕይወት ግን ሁሌም በነበረችበት አትቀጥልም። አዶልፍ የአባቱን ሙያ በመውረስ ጫማ ማምረት ጀመረ። ወንድሙ ሩዶልፍ ጫማዎቹን በመሸጥ ተቀላቀለው። ፈጠራን አክለውበት በ1924 የአትሌቲክስ ጫማ የሚያመርት ፋብሪካ ከፈቱ። አዶልፍ ሂትለር ወደ ሥልጣን ሲመጣ ታሪካቸው ተቀየረ። ለፓርቲው ፕሮግራም ማስፋፊያ ሲል ሂትለር ስፖርትን መደገፍ ሲጀምር ወንድማማቾቹም የጫማ ቢዝነሳቸው ደራላቸው። እንደ አውሮፓውያን አቆጣጠር በ1936 ጀርመን ኦሎምፒክን የማዘጋጀት ዕድል አገኘች። ወቅቱ ኦሎምፒክ ለመጀመሪያ ጊዜ በቀጥታ የቴሌቪዥን ስርጭት ሽፋን ያገኘበት ነበር። ወንድማማቾቹም ከጀርመን አልፈው ምርቶቻቸውን ለዓለም ያሳዩበት ሆነ። ቢዝነሳቸው እየሰፋ ሲሄድ ግን በሁለቱ መካከል የነበረው አለመግባባት እኩል እየሰፋ ሄደ። አዶልፍ የጫማ ሩዶልፍ ደግሞ እሳት የላሰ የሽያጭ ባለሙያዎች ናቸው። አዶልፍ ትኩረታችን ምርት ላይ ይሆን ሲል፣ ሩዶልፍ ማርኬቲንግን መናቅህ ነው ወይ ይለዋል። በዚህ መልኩ የጀመረው ልዩነታቸው ተካሮ ወደ ጠላትነት ተቀየረ። በሽርክና መቀጠል የማይቻልበት ደረጃ ላይ ሲደርሱ በ1948 ድርጅታቸውን ተከፋፈሉ። በዛው በተወለዱበትና ፋብሪካቸው በሚገኝበት ከተማ አዶልፍ አዲዳስን፣ ሩዶልፍም ፑማ የተባሉ ድርጅቶችን ከፈቱ። ከዚህ በኋላ የነበረው ሕይወታቸው አንዳቸው አንዳቸውን ለማጥፋት ምንም የሚያደርጉበት ነበር። ወንድማማቾቹ ድርጅታቸውን ሲከፋፈሉ ሰራተኞቹ ወደ ፈለጉት ድርጅት እንዲቀላቀሉ እድሉ ተሰጣቸው። በዛ የሚሉት የምርት ክፍል ሰራተኞች አዲዳስን፣ የሽያጭና ማርኬቲንግ ሰራተኞች ደግሞ ፑማን መረጡ። ከተማዋ በአንድ ትልቅ ወንዝ የምትከፈል ሲሆን ወንዝ ተሻግሮ አዲዳስ፣ ከወንዙ ወዲህ የፑማ ፋብሪካዎች ተከፈቱ። በዚህ ምክንያት የአንድ ከተማ ነዋሪዎች የሆኑ የሁለቱ ድርጅት ሰራተኞች ልክ እንደ ወንድማማቾቹ ሁሉ ባላንጦች ሆኑ። ድርጅቶቹ በየአካባቢያቸው ለሚገኙ ነዋሪዎች የሥራ ዕድልን ከመፍጠር ባለፈ ለልጆቻቸው ትምህርት ቤቶችን ከፈቱ። ይህም ተቀናቃኝነቱን ከቤተሰብ አልፎ ወደ ልጆቻቸው ወሰደው። በአዲዳስ ወገን ያሉት የፑማን፣ በፑማ ወገን ያሉትም የአዲዳስን ጫማ ማድረግ ወንጀል አደረጉ። በከተማዋ ወዳጅነት ለመመስረት ቀድሞ የሚታየው ጫማ ሆነ። ከነገሩ ጾም እደሩ ያሉት የከተማዋ ከንቲባ ለማንም አለመወገናቸውን ለማሳየት አንድ እግር ከአዲዳስ አንድ እግር ከፑማ ማድረግ ጀመሩ። በ1968 ኦሎምፒክ ፔሌን ለማስፈረም የሄዱበት ርቀት አንዳቸው አንዳቸውን ለመጣል ምን ያህል እንደሰሩ ያሳያል። ሁለቱ ድርጅቶች ፔሌ ጫማቸውን አድርጎ ኦሎምፒክ ላይ እንዲጫወት የሚችሉትን ሁሉ አደረጉ። ሆኖም ያቀረቡት ገንዘብ በፔሌ ተቀባይነትን ባለማግኘቱ ሁለቱም ተስፋ ቆርጠው የፔሌን ነገር ተዉት። በግል ባይሳካላቸውም ሁለቱም ድርጅቶች በአንድ ነገር ደስተኞች ነበሩ፣ ፔሌ ለተቀናቃኛቸው ባለመፈረሙ። ኦሎምፒኩ ሲጀመር ግን ያልተጠበቀ ነገር ተከሰተ። ፔሌ የፑማን ጫማ አድርጎ ብቅ አለ። ከፑማ ጋር በገባው ስምምነት መሰረትም በጨዋታ መሃል ጫማ የተፈታብኝ ብሎ ዳኛው ጨዋታውን እንዲያቆሙ አደረገ። እሱ የጫማውን ክር በሚያስርበት ቅጽበት የዓለም ዓይን ሁሉ የፔሌ ጫማ ላይ አረፈ። ይህም ፑማ በመላው ዓለም ታላቅ ተቀባይነትን እንዲያገኝ ሽያጩ እንዲጨምርም አደረገ። በዚህ መልኩ የምርቶቻቸውን ጥራት ከማሻሻል ይልቅ ገንዘባቸውን ፉክክር ላይ መበተናቸው ሁለቱም ድርጅቶች ኪሳራ ውስጥ እንዲዘፈቁ አደረገ። የጃፓኑ ናይኪ ይህንን ክፍተት ተጠቅሞ ገበያውን ተቆጣጠረው። በ1989ም አዲዳስና ፑማ በአክሲዮን መልክ ተሽጠው ከወንድማማቾቹ ቤተሰቦች እጅ ወጡ። የወንድማማቾቹና የከተማዋ ነዋሪዎች ጠላትነት ግን ዛሬም ድረስ የቀጠለ ነው። የፑማው መስራች ሩዶልፍ በካንሰር ሕመም ሲሞት ወንድሙ አዶልፍ ቀብሩ ላይ አልተገኘም ነበር።
ማሳረጊያችንን የተወሰኑ ማስታወሻዎችን እንመርቅላችሁ። ጀርመን በባቡር መሰረተ ልማት እንደምትታወቅ ነግረኖታል። የጀርመኖች የባቡር አገልግሎትና የሰዎቹ ባህሪ ግን አይጣጣምም። ጀርመናውያን ቀጠሮ በማክበር ነው የሚታወቁት። ባቡራቸው ቀጠሮ አያከብርም። በተለይም በረጃጅም ጉዞዎች ወቅት 5፣ 10፣ 15 ደቂቃ አንዳንዴም ከዚያ በላይ ማርፈድ የተለመደ ነው። የኦንላይን ቢዝነስ የሚሰሩ ከሆነ የጀርመን ኢንተርኔት ብዙም ላያስደስቶት ይችላል። በተለይም በኢንተርኔት ፍጥነት የሚታወቁ የዓለም ሀገራትን ጎብኝተው የሚያውቁ ከሆነ ጀርመኖች በኢንተርኔት ፍጥነት ወደ ኋላ መቅረታቸው ሊያስደንቆት ይችላል። በመጨረሻም የጥቁርነታችንን ወግ እናውጋ። በአገራችን ብሔራችን፣ በአፍሪካ ደግሞ ዜግነታችን ይለያያል። ከአፍሪካ ስንወጣ ግን አንድ ቀለምና አንድ አገር ነው ያለን። ቀለማችን ጥቁር፣ ሀገራችን አፍሪካ። አፍሪካ አህጉር መሆኗ በውስጧም 54 የተለያዩ አገራት መኖራቸው ለማንም ግድ አይሰጠውም። በዚህ ምክንያት በቆዳ ቀለማችን ብቻ መድሎ ሊደርስብን ይችላል። የጀርመንም ከዚህ የተለየ አይደለም። የጀርመን ነዋሪ ሆነው በቆዳ ቀለሞ ምክንያት ምንም ካልደረሰቦት ፈጣሪ ይመስገን። ሆኖም በአንድም ሆነ በሌላ መንገድ ጥቁርነቱን እንዲያስቡ የሚፈልጉ ሰዎች መኖራቸው ግን አይካድም። ይህ እዛው ጀርመን ተወልደው ላደጉና ጀርመንኛን የአፍ መፍቻ ቋንቋቸው ላደረጉ ዜጎችም አይቀርላቸውም። የዛሬው ጉዟችንን በዚሁ እናብቃ።